እኔ ሰላም ነኝ። እናንተ እንዴት ናችሁ? ውድ ወዳጆቼ የእግዚአብሔር የአምላካችን ቃል የሚናገረውን አንድ ሐሳብ ይዤላችሁ መጥቻለሁ። የአሁን ጊዜያችንን ትላንትናችን እንዲቆጣጠረው አንፍቀድለት፣ አትፍቀጅለት፣ አትፍቀዱለት። ስፔሻሊ ያለፈው ውድቀቶቻችን አንቀው እንዳይዙን ወደ ኋላ ልንተዋቸው ያስፈልገናል። በዕለት ተዕለት ሕይወታችን ውስጥ እግዚአብሔር የሚሰጠንን ያስቀምጠልንን ዕድሎች፣ አዳዲስ ጅማሬዎች ላይ ትኩረት እናድርግ። ጸጸትን እናስወግድ። ባለፈው ስህተት ምክንያት ራሳችንን መቅጣት እናቁም። አሁን ዛሬ ጌታ በሕይወት እየሰራ ያለውን ተመልከት። አሁን ዛሬ ጌታ በሕይወትሽ እየሰራ ያለውን ነገር ቀና ብለሽ እህቴ ተመልከች። ተስፋ አለ። ተስፋ አትቁረጥ። ከፍርሃት ውጣ፣ ከፍርሃት ውጪ። አዲስ ተስፋ ከጌታ ጠብቅ፣ ከጌታ እህቴ ጠብቂ። ኢሳይያስ 43 ቁጥር 19 ላይ እንደዚህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ሰው ያላሰበውን ነገር፣ አዲስን ነገር እግዚአብሔር በእኛ ሕይወት ውስጥ ማድረግ ይችላል። በኢየሱስ ስም አሜን።